ሰላም ቤተሰብ እንዴት ናችሁ? አለውን እግዚአብሔር ተመሰገነን በጣም ደህና ነኝ። ኮፒ ሊንክ ሼር ያላደረጋችሁ ሰብስክራይብ ያላደረጋችሁኝ ሰብስክራይብ እያደረጋችሁ ሼር እያደረጋችሁልኝ ማለት ነው። ላይቭ ላይም ስምን ዩቲዩብ ላይቭ ላይም ስገባ እየመጣችሁ ታብ ላይክ አድርጉኝ ማለት ነው። ያልደመራችሁኝ ሰዎች ደምሩኝ ማለት ነው። ዛሬ ወዴት እየሄድሽ ነው ካላችሁኝ ወደ ሰርግ ነው ማለት ነው። ዛሬ የአሰሬ ወንድም ያገባል ማለት ነው። እዩትማ እዛ ስደርስ ደግሞ አሳያችኋለሁ በደንብ ማለት ነው። በነገራችን ላይ ትናንት ነው ዘርጉ ቀርጬ ስላስቀመጥኩት እንደዚህ ድምፄን እዚህ ጋር ነው ማስገባት ያለብኝ ብዬ ነው ማለት ነው። ምክንያቱም ሙዚቃ ስለነበር ስንሄድ መኪና ውስጥ እስኪ አያምርም ጋይስ? በጣም ነው የሚያምረው። በጣም አያችሁት? ሳውዲን በቀን በነገራችን ላይ ብዙ ጊዜ አያታለሁ፣ ግን እንደዚህ ቀን ተመስጬ ያየሁት ጊዜ አልነበረ። ምክንያቱም ሩቅ ስለነበረ በጣም ነበር በቃ አይኔ ክርትት እያለ ነበረ። ቂጤና ሞይ መቀመጥ ማለት ነው። እየተጉነጠነጥኩ ጭምር ነበረ የተቀመጥኩት። አንዴ ቁጭ ስል አንዴ ስቆም ነበር ማለት ነው። በዛ ላይ በጣም ብዙ ሰው ነበር። መኪና ውስጥ ተጨናንቀን ነበር ስንሄድ። ያያችሁት እንዴት እንደሚያምር። በነገራችን ላይ ቀን ሳውዲ አያምርም። በተለይ ማታ ነው የሚያምረው ሳውዲ ማለት ነው። ማታ በጣም ነው የምታምረው። ቀን ግን ብዙም አይደለም። እና በቀን ሳውዲችን ትመስላለች፣ በማታ ደግሞ ይበልጥ በጣም ነው የምታምረው ማለት ነው። እና ሰርጉ እንዴት ነው ካላችሁኝ ሰርጉን አሾፋችኋለሁ። ቀይ እንዴት እንደሚያምር ምን አለ የሀበሻ ወንድም እንደዚህ ድግስ አድርጋችሁ ብታገቡን። ባጃጅ ግዢ፣ መኪና ግዢ፣ ሱፍ ግዢ፣ ቀለበት ግዢ ከምትሉ ልክ እንደ አረቦቹ ሙሉ ደግሳችሁ ወጫችሁን ችላችሁ የእኛንም ወጪ ችላችሁ ብታገቡን ምን አለ። እነሱ አሁን ማለት ነው የሴትዮ አሁን የምትመጣው ሙሽራ ማለት ነው 3 ሻንጣ ነው እዚህ ጋር እየፈለገች ነው ማቆሚያ መሰለኝ ማለት ነው። 3 ሻንጣ ነው ወርቅ ይዛ የመጣችሁ ማለት ነው። እሱን ሁሉ ቤተሰብም ያው ባሏም ነው የሚገዛላት ማለት ነው። እና ምን አይነት መታደለው። እኔ የምለው እነሱም በ9 ወር እኛም በ9 ወር የተወለድ ነው እኩል ነው። እኔ እንደው አይመስለኝም የምር። እኔ እንደው በቃ በጣም የሆነ በቃ የቀናውበት ሰርግ ነበረ። በጣም ደስ ይላል ማለት ነው። እሷ ቤት ባለፈው ነበር የተደገሰው፣ እኛ ቤት ደግሞ ዛሬ ነው ማለት ነው። እና በጣም ደስ ይል ነበር እሷ ቤት ራሱ። እዚህ ጋር ደርሰን ያው ማቆሚያ እየፈለገ ይሄን ነው ጅባት አለች ማለት ነው። በጣም ብዙ ሰው የጠሩት በዛ ላይ ወይ ብስማ። እና ምን ልላችሁ ፈልጌ ነው ወንዶቹ የኢትዮጵያ ወንዶች ልክ እንደነሱ አግቡን፣ ደግሳችሁ አግቡን። እስኪ እኛን አንዴ ባጃጅ ግዢ፣ አንዴ ሱፍ ግዢ ምናምን ከማለት ሰርታችሁ ድንጋይን ፈልጣችሁ ቢሆን እንደው መደገሱ ወርቁ ምናምን ይቅር፣ ግን አርቴ ቀለበት ራሱ አድርጋችሁ በስርዓት ሴት ልጅ የሚገባትን ክብር ሰጥታችሁ አግቡ። ሴት ልጅ የሚገባንን ፍቅር ነው እኛ የምንፈልገው። በነገራችን ላይ ያበሻ ሴት ሲጀመር ወርቅ አትፈልግም ከባሏ ማለት ነው። ራሳችንን የቻልንን እኛ ቅመሞች፣ በነገራችን በዛ ላይ ደግሞ እኛ ቅመሞች ወርቅም አንፈልግም፣ ምንም አንፈልግም፣ ክብር ግን እንፈልጋለን። ክብራችንን አትንሱ፣ ክብር ስጡን፣ አክብሩን። የሴትነት ቦታ እናግኝ፣ ወርቁ ይቅርብን ቢያንስ። አያችሁታ የሌላ ዜጎች ወንዶች ግን እንደዚህ በክብር ነው የሚያገቡት ማለት ነው። እሷ ሳትሆን የምትንከባከበው እሱ ነው የሚንከባከባት። መንከባከብ ብቻ አይደለም ሙሉ ወጪዋን እሱ ነው የሚችለው። ኢቭን እንኳን ስራ ተጋብተው እንኳን ስራ እንኳን ቢሰሩ የእነሱን ደሞዝ አያጠፉም፣ ለቤታቸው አያጠፉም። ወይ ወርቅ ነው የሚገዙበት፣ ወይ በቃ ለራሳቸው ውበት ብቻ ነው የሚያደርጉት። የሴቶች የራሳቸውን ደሞዝ ማዳሞች ባሉ የኔ ማዳማ እንደዛ ናት። እንደው 1 ኪሎ ሽንኩርት እንኳን ቢቸገረን ቤት ውስጥ አትገዛም። ለምን እንደሆነ አላውቅም። እሱን ነው ደውላ ይዘህና ወይም ደግሞ አስመጣ ነው የምትለው እንጂ እሷ ከደሞዛ እንደዚህ ሌላ ላስቤዛ ሌላ ነገር አታደርገውም በፍጹም ማለት ነው። እኔን ምን አለች ይመስላችሁ? የ5 ወር ደሞዝ ነበረባትና ወርቅ ግዢ አለችኝ ማለት ነው። አይ እኔ አበሻ አይደለሁ እንዴ? ከዛን ከት ብዬ ሳኩባት። ምን ነው ስትለኝ፣ አይ እኛ ሀገር ብር የለም፣ ስለዚህ ብሩን ነው የምፈልገው፣ ወርቅ ይዤ አልገባም፣ ወርቅም አልገዛም አልፈልግም አልኳት። እንዴ ለምን? አንድ ልጅ ነው ያለሽ፣ ለምንድን ነው ልጅ እንዳለ ይነግሪያታለሁ ማለት ነው። ለምንድን ነው አንድ ልጅ ነው ያለሽ፣ ለምንድን ነው ወርቅ ማትገዡ? ልጅሽን ደግሞ አባቱ
ያሳድግልሽ የለ ምናምን አለችኝ። ከዛን እኔም ደግሞ ባሌ አቅም እንደሌለው ነገርኳት። አቅም የለውም የኔ ባል አልኳት ማለት ነው። እዛም ሶም ሳቀችና እሺ ችግር የለውም አለች። የ5 ወር ደሞዝ አስባችሁታል? ወርቅ ልታስገዛኝ ድፍረቷ እኮ አይጣለሁ እና እኔ አልገዛም አልኳት። እናንተ መንገዱ ራሱ አያልቅም፣ በጣም ሩቅ ነው፣ በጣም ሩቅ ነው እኮ መንገዱ። በነገራችን ላይ ያውም ትንሽ እንደርስ አካባቢ ነው የቀረጽኩት፣ ግን በጣም ረጅም ጉዞ ነው የተጓዝነው። ረጅም ጉዞ አሮጊቷ ስለነበረች ከጋቢና ናትና አሮጊቷ ቀስ ብለሽ ንጂ ነው የምትላት። በቃ ወይኔ ዜሮ ላይ በሉ ስትነዳ የነበረው ልጅቷ ማለት ነው። እየተጣሉ እየተጨቃጨቁ ነው ስንሄድ የነበረው ማለት ነው። መኪና አትወድም። ከአረብን ፋራ አለ እንዲህ እያልኩኝ በውስጤ ሸወያ ሸወያ ትላታለች። በቃ ወይኔ እንዴት እንደምታረድጋት ብታየው። ከባባድ መኪና በተለይ ፊት ለፊት ካየች በቃ ኡኡ ነው የምትል። ብስሚላ 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 ስትል እንዲሁ እዛው ደረሰች። ከአፏ አንዴም ብስሚላ ሳይጠፋ እዛው ቤት ውስጥ ገባች ማለት ነው። አትወድም እሷ ደረጃ እንኳን እንደዚህ 2ኛ 3ኛ ፎቅ ስትወጣ ማለት ነው እጇን ይዛ ነው እንኳን ብስሚላ ብስሚላ እያለች ነው የምትወጣው ማለት ነው። እና ሩቅም ነው እንደገና ደግሞ በዛ ላይ ደግሞ ልጅቷ እየነዳች አይደለም፣ ቀስ ብላ ነው ስትነዳ የነበረው እንዳያችሁት፣ ዜሮ ላይ አድርጋ ቀስ ብላ በቃ የእግር መንገድ በሉት እና እንደዛ ነበር ሰው ሁላ። እኛ ጧት የተነሳን ግማሽ መንገድ የተጓዝ ነው። እነሱ ግን ከኋላ ተነስተው መጀመሪያ መጥተዋል ማለት ነው። እኔ ማዳም ሌሎቹም ማለት ነው። እና እኛ ቀስ ብለን ስለሄድን ነው እዚህ ጋር ማለት ነው። የቀን ሰራተኛ ናቸው እና ሀበሾች አሉ። ወይኔ እኔ እኮ ሀበሻ ሳይ እኮ ጋይስ እንዴት ደስ እንደሚለኝ ለምንድን ነው በቃ ማውራት እጓጓለሁ። ጠለብ ራሱ እንደዚህ እቃ ኦርደር አድርገው እንኳን ሲመጡ ያው በከለራቸው ስለማውቃቸው ሰላም ስላቸው ሀበሻ ነሽ ይሉኛል ማለት ነው። እኔ ነኝ አስቀድሜ ሰላም እምላቸው ማለት ደማችን ይናገራል እኛ ሀበሾች ማለት ነው። እና እዚህ ጋር ሀበሻ ነበሩ እያየኋቸው እንዶ አይኔን በስንት መከራ ነው የሰወርኩት ማለት ነው። ደግሞ ቆንጆ ነገር ነበር ትላላችሁ። እና እንደዛ ነው እላችኋለሁኝ። እናንተ በጣም ሩቅ ነው ደግሞ በጣም ሩቅ ነው። ስንት ቀን ሙሉ ድካም በድካም ሆኜ ብር ካላገኘው መቼም ማለት ነው ትንሽ ብር እንኳ ካልሰጡኝ የምር በጣም ነው የማዝንባቸው። እንደው አገኛለሁ ብዬ ተስፋ አለኝ። ምክንያቱም ለምን ካላችሁኝ እጅን በጣም እየበላኝ ነው። በጣም ውስጥ እጅን ማለት ነው እያሳከከኝ ነው። በህልሜ አይቻለሁኝ። እኔ በነገራችን ላይ ማለት ነው በህልም ካካካየው ምናምን ብር አገኛለሁኝ። ልብሴን ከነካው ምናምን ማለት ነው። ልብሴን በሳሙና ካጠብኩ ገላዬን ከታጠብኩ ደግሞ ብሬን አወጣለሁ ማለት ነው። እና በአሁኑ ግን ይሄን ሰሞን ግን ካካ ሲነካኝ ነበረ። ውስጥ እጄን ደግሞ በጣም ሲበላኝ ነበር። እንደውም ሴትዮዋ ምን ሆነሽ ነው እስከምትለኝ ድረስ ዝም ብዬ ነው የማከው የግድግዳው ላይ ማለት ነው። እና ብር አገኛለሁ ብዬ በተስፋ አለኝ። ካላገኘውም እነግራችኋለሁ። ካገኘውም ግን ያው እነግራችኋለሁ። ካጣውም ካገኘውም አገኛለሁ ብዬ ተስፋ አለኝ። በጣም ደክሜያለሁ በጣም ማለት ነው። ሙሉ ቁም ሳጥን ስተኩስ ነው የዋልኩት። ስረትብ ነው የዋልኩት። እሱ ቤት ሄድን፣ ሙሽራው ቤት ሄደን ማለት ነው። የሙሽሮቹ የእናቲቱ ሰራተኛ ጠፍታለች። እኔ የልጅቷ ነኝ እና እሷ ስለጠፋች በቃ በእሷ ቦታ እኔ ነኝ የረተብኩ የነበረው። ቤት ሳጸዳ ነበር አዲሱን ቤት። ስለዚህ እንደው ምን አለ ከደሞዜ ውጭ 1000 ብር ቢሰጡኝ ብዬ ተመኘሁኝ። ምኞት ነው ግን የሚሰጡኝ አይመስለኝም። እንደው 50 ሪያል ራሱ ከሰጡኝ ተመስገን ብዬ ፈጣሪና መስግኜ እቀመጣለሁ። 2000 ብር ማን ይሰጣል ብዬ ማለት ነው። 2000 ብር ነው የሚሆነው 50 ሪያል ለእናቴ ለሳምንት አስቤዛም ቢሆን ይሆናታል። ምን ችግር አለው? በነገራችን ላይ እኔ ማለት ነው ነፍ ጊፍት አለኝ። የተሰጠኝን ሁሉ 1 ብር አላጠፋውም እና አለ። አንደኛ ሱቅ ስለማልወጣ፣ ሁለተኛ ደግሞ የሆነ ነገር ልገዛ አስብና ሂሳብ ሰርቼ ነው እምተው ማለት ነው። ለዛ ነው
ደረስን ትላላችሁ። መኪና ቆምን ደረስን። ይኸውላችሁ ይህ ዲኮሩ ነው እየተሰራ ያለው። ካሜራ ማኗ ማለት ነው ኤርትራዊ ናት። እናንተ ስታወራ የነበር በአማርኛው ማለት ነው። ኤርትራዊ ነኝ አለች። እያት አሁን ምን አለ እንዲሁ የአበሻ ወንዶች እንደዚህ አግቡን፣ ተው፣ ወደ ሌላ ዜጋ እንሄድባችኋለን፣ ተንከባከቡን፣ ተው። ቢያንስ እንደዚህ እንኳን ዲኮር ሰርቶ ምናምን ማግባቱ ይቅርና ባጃጅ ብር ስንት ዓመትሽ ነው አረብ ሀገር ከሰራሽ ወለመሌ ምናምን የምትሉትን አቁሞልን። በቃ የምሬ ነው። ምርር ያለኝ እኔ ከሰው ጋር ስተዋወቅ ስንት ዓመት ሰራሽ አረብ ሀገር ስንት ዓመትሽ ነው ምናምን 10 ዓመትም ይሁነኝ እኔ ምን አገባህ አንተ እንዴ? ከፈለግኩ ዓመትም ልቀመጥ ምን አገባህ እንዴ? ማግባት ካለብህ ዝም ብለህ አግባ። ዓመት አትጠይቅ፣ እድሜ አትጠይቅ፣ ብር አትጠይቅ፣ ባጃጅ አትጠይቅ። ልክ እንደዚህ ደግሰ ብቻ ሙሽሪት አድርገን በቃ ሙሽርነት እንደዚህ ነው የምንፈልገው። ወይ ጉድ! ለማንኛውም ያምራል አይደል ጋይስ? የወንዶችን ደግሞ ቀጣይ ቪዲዮ